በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? ይህ ሰዋስው ቢዩሲ ዩቲዩብ ቻናላችን ነው። በዚህ ዩቲዩብ ቻናላችን ላይ ኦርቶዶክሳዊ መጽሐፍቶችን ሪቪው የምናደርጋቸውና መንፈሳዊ ሕይወታችንን የሚያሳድጉ መጽሐፍቶችን የምንዳስስበት የዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በዚህ ዩቲዩብ ቻናላችን ላይ መንፈሳዊ መጽሐፍቶችን ሪቪው እያደረግን ቆይተናል። ነገር ግን በዚህ ቻናላችን ላይ እውነቱን ለመናገር በጣም ብዙ ጊዜ ነው በጣም ብዙ ጊዜ ሆኖኛል ከጠፋውና ዛሬ አንድ መጽሐፍ ሪቪው እናደርጋለን። አእምሮአችን ከሚያሳድጉና መንፈሳዊ ሕይወታችን ከሚያሳድጉ ነገሮች መካከል አንደኛው ማንበብ ነው። ለስጋችን ምግብ እንደሚያስፈልገው ሁሉ ለአእምሮአችንም ለመንፈሳዊ ሕይወታችንም እንዲሁም ደግሞ ለነፍሳችን ምግብ ያስፈልጋል። ነፍስ የእግዚአብሔርን ቃል ትመገባለች። ነፍስ የእግዚአብሔርን ቃል ነው የምትመገበው። ስለዚህ ለነፍሳችን የሚሆን ምግብ ደግሞ መንፈሳዊ መጽሐፍቶችን ማንበብ ያስፈልጋል። አሁን ላይ 6ኛ ሳምንት ላይ እንገኛለን። እንግዲህ የአብይ ጾም የ6ኛ ሳምንት ገብርኄር ላይ ነው የምንገኘው። እስኪ በዚህ ሳምንት አንድ መጽሐፍ ሪቪው እናደርግና በሚቀጥለው ይህን መጽሐፍ አንብበን ኮሜንት እንድታረጉልኝ ጠይቃለሁ። በሚቀጥለው ጊዜ ደግሞ ስንገናኝ ሌላ መጽሐፍትን ሪቪው አድርገን በሳምንት አንድ መጽሐፍ ሪቪው ያደረግን መንፈሳዊ ሕይወታችን በዚህ መንገድ እናሳድጋለን ማለት ነው። የአብዛኛው ሰው ሕይወት ምናልባት ብዙዎቻችን ማንበብ ልማድ ሊኖርን ይችላል። ሌሎቻችን ደግሞ የማዳመጥ ሊኖር ይችላል። ልማዳችን የተለያየ ሊሆን ይችላልና በተለያየ መንገድም ቢሆን ግን ለአእምሯችን የሚያስፈልግን ነገር እንዲሁም ደግሞ ለመንፈሳዊ እድገታችን የሚያስፈልጊ ነገሮች ንባብ ስለሆነ አንዱ ማንበብ የግድ ያስፈልጋል። እንዲሁም ደግሞ የተቀረጹ መጽሐፍቶችን በድምጽ የተቀረጹ መጽሐፍቶችን ልናዳምጥ እንችላለን። እሱ መንፈሳዊ ሕይወታችንም አእምሯችንም በደንብ እያሳደገልን ከሚመጡ ነገሮች መካከል አንደኛው ስለሆነ ለአእምሯችን ምግብ ያስፈልጋል። ለስጋ ነገራችን ብቻ ሳይሆን አእምሯችንም ደግሞ መመገብ በጣም አስፈላጊ ነገር ነው ማለት ነው። ስለዚህ ዛሬ አንድ መጽሐፍን ሪቪው እናደርጋለን። አቡነ ሽኖዳ ሳልሳዊ የጻፉት አቡነ ሽኖዳ መልስ አላቸው የሚል አንድ መጽሐፍን ሪቪው እናደርጋለን። በይዘት ትንሽ የሆነች ወደ 200 ምናምን አካባቢ ገጽ ያላት ናት። ስለዚህ አንድ ሳምንት በጣም በቂ ነው መጽሐፍ ለማንበብ ማለት ነው፣ ከዛሬ ጀምሮ ማለት ነው። ስለዚህ ይህ መጽሐፍ አቡነ ሽኖዳ በተለያየ ጊዜ ከተለያዩ ምእመናን የተነሱላቸውን ጥያቄዎች በመጽሐፍ መንገድ አድርገው ያስቀመጡትና የተጠየቁትን ጥያቄ መልስ አድርገው የጻፉበት ነው ይህ መጽሐፍ ማለት ነው። ስለዚህ በዚህ መጽሐፍት ውስጥ የምናገኛቸው እንደሚታወቀው አቡነ ሽኖዳ በመጽሐፋቸው እንዲሁም ደግሞ ልብን የሚነኩ መንፈሳዊ ትምህርቶችን በማስተማር የሚታወቁ ናቸው። ፖፕ ሽኖዳ ሳልሳዊ መንበረ ማርቆስ ወይም ደግሞ ለማርቆስ ወንበር 117ኛ ሊቀ ጳጳስ ናቸውና ብዙ መጽሐፍትን ጽፈዋል። ብዙ ስብከቶች አሏቸው እና ምእመናን ከጠየቋቸው ጥያቄዎች መካከል ደግሞ የጠየቋቸውን ጥያቄዎች ወደ መልስ በመቀየር መጽሐፍ አድርገው ያዘጋጁት ነው አቡነ ሽኖዳ መልስ አላቸው የሚል ማለት ነው። ይህን መጽሐፍ ደግሞ ወደ አማርኛ የተረጎመልን ራስ ለስላሴ የሚባል ሰው ነው። እናመሰግነዋለን እሱንም። ስለዚህ ይህ መጽሐፍ በአጠቃላይ ብዙ ነገሮችን በውስጡ የያዘ ነው። ጥያቄ እና መልስ የሆነበትና ለብዙዎቻችን ጥያቄ የሆኑ ነገሮችን በዚህ መጽሐፍት መልስ የምናገኝበት መጽሐፍ ነው። ዶግማ የሆኑ ስነ መለኮታዊ የሆኑ ነገሮችን ያካተቱበት ሁኔታ አለና እስኪ እያንዳንዱን ነገር የተወሰነ መንገድ ለመዳሰስ እንሞክርና ሙሉ መጽሐፉን ደግሞ እናንተ የምታነቡት ይሆናል ማለት ነው። የመጀመሪያ ጥያቄ አቡነ ሽኖዳ ተጠይቀው የመለሱት ለሰው ልጅ ነፃ ፈቃድ አለው ወይ ተብሎ ተጠይቀው ነበርና ለመሆኑ የሰው ልጅ ነፃ ፈቃድ አለው ወይ ወይስ ደግሞ የለውም? ነፃ ፈቃድ ካለውስ ለሁሉም ነገር ነፃ ነው ወይ? ማለት ነፃ ፈቃድ አለው ማለት የፈለገውን ነገር የማድረግ መብት አለው ወይ የሚል ጥያቄውን የመለሱበት ነው። እንደገና ደግሞ ነፃ ፈቃድ ካለ የእግዚአብሔር ትእዛዝ ወይም ደግሞ የእግዚአብሔር ፈቃድና ለመፍቀር ለምን አስፈለገ የሚሉትን ጉዳዮች የዳሰሱበት፣ እንዲሁም ደግሞ የሰው ልጅ ነፃ ፈቃድ ካለው ኃጢአት መስራት ይችላል ወይ ወይንስ ደግሞ ይህን ስራ አትስራ የሚሉ ነገሮች ለምን አስፈለጉ? ፍርድስ ለምን አስፈለገ? ፍርድ መኖሩ ነፃ ፈቃድ ካለው ለምን አስፈለገ የሚለውን የዳሰሱበት ነው። በሁለተኛ ደረጃ ደግሞ እዚህ መጽሐፍ ላይ እግዚአብሔር ሰውን ለምን ፈጠረ? ለምን ዓላማ ነው እግዚአብሔር አምላክ ሰውን የፈጠረውን የሚለውን ጥያቄ ተጠይቀው የመለሱበት ረጅም ማብራሪያ የሰጡበት ነው። እግዚአብሔር ሰውን ለምን ፈጠረው? ሰውን የፈጠረው እንዲያመልከው ወይንስ ደግሞ እንዲያመሰግነው? ስለዚህ የሰው ልጅ በአጠቃላይ የተፈጠረበት የህይወት ዓላማው እግዚአብሔር የፈጠረበት ዓላማው ምንድነው የሚለውን ደግሞ የመለሱበት ነው ማለት ነው። ሁለተኛ። ሶስተኛው ላይ ደግሞ የምናገኘው ህሊና የእግዚአብሔር ቃል ነው ወይ? ለምሳሌ በህሊናችን ይህን አድርግ ለሆነ ነገር አድርገን ለምን ይህን አደረክ የሚል ወቀሳ፣ እንደገና ደግሞ ልናደርገው ስንፈልግ ደግሞ መልእክቶች ይመጡልናል። የሚቃወምም አድርገው የሚልም ደግሞ የህሊና ድምጾች ይመጣሉ፣ የህሊና ቃላት ይመጣሉና ይህ ነገር ከእግዚአብሔር ዘንድ ነው ወይ ወይም ደግሞ በህሊናችን የሚመጡ ቃላት ሁሉ በህሊናችን የምንሰማቸው ድምጾች ሁሉ ከእግዚአብሔር ናቸው ወይ የሚለውን ረጅም ማብራሪያ የሰጡበት መልስ የሰጡበት ነው ማለት ነው። ሌላኛው ደግሞ ያበደ ሰው ወይም ደግሞ
አእምሮውን የሳተ ሰው ለሚሰራው ኃጢአት ተጠያቂ ነው ተብሎ የተጠየቁት ጥያቄ ረዘም ያለ ማብራሪያ ሰጥቶበታል። ያበደ ሰው በሚሰራው ወይም ደግሞ አእምሮውን ያጣ ሰው በሚሰራው ኃጢአት ሊጠየቅ ይችላል ወይ? ለመጥፎ ድርጊቶቹስ ምን ያህል ተጠያቂ ይሆናል በእግዚአብሔር ዘንድ የሚለውን ጥያቄ ማብራሪያ ሰጥቶበታል። ከዛ በተጨማሪ ደግሞ ሰው በስጋው ብቻ ኃጢአት ይሰራልን? ለምሳሌ ሰው ማለት ነፍስና ስጋ የተዋሃዱለት ወይም ደግሞ አንድ የሆኑለት ወይም ደግሞ ነፍስና ስጋ ያለው ማለት ነው ሰው ማለት እና ለምንሰራው ኃጢአት ስጋ ኃጢአት የሚሰራው በስጋ ነው ወይንስ ደግሞ በነፍስ ነው? ኃጢአት የሚሰራው ስጋ ነው በሚታየው ስጋና ነፍስ አብራ ተባባሪ ናት። እንደዛ ከሆነ ለምን ስጋን እግዚአብሔር ፈጠረው? ወይም ደግሞ ኃጢአት በሰውነት ውስጥ ያለ ህዋስ ነው ወይ? ወይም ደግሞ አብሮን ያለ ነገር ነው ወይ? የኃጢአት ሁሉ መንስኤ ስጋ ነው ወይ የሚሉትን ጥያቄ ተጠይቀው እንዲሁም ደግሞ ለምሳሌ አንድ ሰው ኃጢአት ለመስራት በስጋው ሲያስብ መሊናው ወይም ደግሞ መንፈሱ ይቃወመዋል፣ ነፍሱ ትቃወመዋለች። ስለዚህ ኃጢአት የሚሰራው በስጋ ወይንስ ደግሞ በነፍስ የሚሉትን ጥያቄ የመለሱበት ነው። ሌላኛው አምስተኛው ደግሞ ማለት ነው። በሌላ መንገድ ደግሞ አንድ ጥያቄ ተጠይቀው የመለሱበት ሁኔታ አለ። መንፈስ ቅዱስ በሚያምኑ ውስጥ ይሰራል ወይስ በማያምኑ ሁሉ ይሰራል? እግዚአብሔር በሚያምኑትን በማያምኑትም ውስጥ ይሰራል ወይ? ለምሳሌ በሐዋርያት ሥራ ምዕራፍ 10 ከቁጥር 4 ላይ የተጠቀሰ አንድ ነገር አለ። በቆርኔሌዎስ ጥምቀት ታሪክ ውስጥ ቅዱስ ጴጥሮስ እየተናገረ ሳለ ቃሉን በሚሰሙ ሁሉ መንፈስ ቅዱስ እንደወረደና በሚያምኑትም በማያምኑትም ውስጥ የመንፈስ ቅዱስን ስጦታ እንደፈሰሰ በሐዋርያት ሥራ ምዕራፍ 10 ላይ ተጠቅሶ እናገኛለንና እንዲህ ከሆነ እግዚአብሔር መንፈስ ቅዱስ በማያምኑትም በማያምኑትም ሁሉ ይገለጣል ወይ? ለሁሉም በሁሉም ውስጥ ይሰራል የሚለውን ነገር ተጠይቀው የመለሱበት ነው። ሌላኛው ደግሞ ማለት ነው። ሌላኛው እግዚአብሔር መንፈስ ቅዱስ ወይም ደግሞ ደቀ መዛሙርት እግዚአብሔር መንፈስ ቅዱስን መቼ ተቀበሉ? ደቀ መዛሙርቱ ቅዱስን መንፈስ ወይም ደግሞ እግዚአብሔር መንፈስ የተቀበሉት መቼ ነው? መንፈስ ቅዱስ በልሳን አምሳል ወይም ደግሞ በእሳት ሲወርድላቸው ወይንስ ደግሞ መንፈስ ቅዱስን ተቀበሉ ባላቸውና እፍ ባላባቸው ጊዜ ነው መንፈስ ቅዱስን የተቀበሉት የሚሉትን ጥያቄ ደግሞ የመለሱበት ሁኔታ አለ። አቡነ ሽኑዳ ተጠይቀው ሰፊ ማብራሪያ የሰጡበት አንደኛው እና ለሁላችንም ይጠቅማል ብዬ የማስበው አንድ ነገር አለ። ከዚህ መጽሐፍ ውስጥ ሰዎች ከዳኑ በኋላ ለምን በድካም ይበላሉ? ለምሳሌ አዳም መጀመሪያ ሲበድል የተፈረደበት ፍርድ ጥረህ ግረህ ብላ የሚል ነውና በላቡ ተወግሮ አርሶ ደክሞ እንዲበላ ተፈርዶበታል እና እንደገና ደግሞ ሔዋንም በምጥ በጻይር ትለዲ በጻይር ወበህማም ነውና በህማምና በጻይር በጭንቀት ትወልጃለሽ ተብላ ተረግማለች እና እግዚአብሔር አምላክ ከሶስቱ አካላት እግዚአብሔር ወልድ ኢየሱስ ክርስቶስ ወርዶ ተወልዶ ካዳንን ከተሞተልን ከተሰቀለልን በኋላ ከዛ ከነበረብን ድህነናል፣ ከተፈረደብን ፍርድ አድኖናልና ከሞት አድኖናል። ስለዚህ ከሞት ካዳንን ሰዎች ከዳኑ በኋላ ለምን በድካም ይበላሉ? አዳም ጥረህ ግረህ ብላ የተባለው አሁንም ቀጥሏልና ለምን ይሄ ሆነ? እንደገና ደግሞ ሴቶች ለምን በምጥ ይወልዳሉ ከዳኑ በኋላ? ያ ነገር አልቀረመው የሚለውን ጥያቄ ተጠይቀው መልስ የሰጡበት ነው። ሌላኛው ደግሞ ማዳን ካገኘን አይቀር ለምን እንሞታለን? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሞቶልናል። የኃጢአት ደሞዝ ሞት ነው። ስለዚህ በሞቱ ሞትን የሻረልን መድኃኒዓለም ክርስቶስ ለኛ ስለሞተልን ለምን እርሱ ከሞተልን እኛ እንሞታለን የሚል ጥያቄ ተነስቶላቸው ማብራሪያ ሰጥቶበታል በዚህ መጽሐፍ ላይና ለብዙዎቻችን የሚጠቅም ዶግማቲክ እንዲሁም ደግሞ ስነ መለኮታዊ ጥያቄዎችን በስፋት የመለሱበት መጽሐፍ ነው። እንደገና ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ አምላክ ነው። አምላክ ሆኖ ሳለ እንዴት ይሞታል? ማለትም ክርስቶስ አምላክ ነው ካልን እንዴት ይሞታል? አምላክ ይሞታል ወይ? የክርስቶስ ሞትስ ድካም ነበረው ነው የሚል እንደገና ደግሞ በሞቱ ጊዜ ለምሳሌ ዓለም ሁሉ ያለው በእርሱ ሕይወትነት ነው። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእግዚአብሔር ኃይልና ሕይወት ነው ዓለም ሁሉ የቆመውና ከሶስቱ አካል አንዱ እግዚአብሔር ወልድ ሞተ ካልን እግዚአብሔር ሞተ ካልን ዓለምን ሁሉ ማን ጠበቀ? በቃሉስ ማን አጸና? እንዴት ዓለም አላለፈም የሚለውን ጥያቄ ተጠይቀው ሰፊ ማብራሪያ የሰጡበት መጽሐፍ ነው። ስለዚህ ለብዙዎቻችን የሚጠቅም መጽሐፍ ነው። አቡነ ሽኑዳ መልስ አላቸው የሚለው መጽሐፍ ማለት ነው። ሌላኛው ደግሞ በእኛ በቅድስት ቤተክርስቲያን ወይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ጊዜ ከመናፍቃን ከሚጠየቁ ጥያቄዎች መካከል አንደኛው ሕፃናት ገና ያላመኑ ሆኖ ሳሉ ለምን ይጠመቃሉ የሚል ጥያቄ በመናፍቃኑ ዘንድ ብዙ ጊዜ ይነሳል። አይታችሁ ከሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በወንጌል ያመነ የተጠመቀ ይድናል። መጀመሪያ ያመነ ነው ያለው፣ ሁለተኛ ደግሞ የተጠመቀ ነው ያለው። ስለዚህ ያመነ የተጠመቀ ይድናል ካለ ሕፃናት ደግሞ ገና ምን አላሉ?
አላምኑም። ለማመንም ደግሞ መማር ያስፈልጋልና ለዛ ነገር አልቀረቡም አልደረሱምና ለምን ሳያምኑ ሕፃናትን ታጠምቃላችሁ የሚል ጥያቄ ተጠይቀው የመለሱት መልስ አለ። ስለዚህ እሱንም ደግሞ ብታነቡት ለብዙዎች መልስ ይሆናል ማለት ነው። በሁለተኛ ደረጃ ደግሞ አንድ ሰው በጥምቀት ከታደሰ በኋላ ለምን ኃጢአት ይሰራል? ለምን ቅዱስ ጳውሎስ እንዳለው በሮሜ መልእክት ምዕራፍ 6 ላይ ሰው ከተጠመቀ በኋላ በጥምቀት ይታደሳል ብለን እናምናለን፣ እንደ ቅድስት ቤተክርስቲያን አስተምሮ ማለት ነው። ስለዚህ ከታደሰ በኋላ ለምን በጥምቀት ከታደሰ በኋላ ለምን ኃጢአት ይሰራል ተብሎ ለተጠየቁት ምላስ ጥያቄ ማብራሪያ ሰጥቶበታል በዚህ መጽሐፍ ውስጥ ማለት ነው። ሌላው ስነ መለኮታዊ ከሆኑ ጥያቄዎች መካከል አንደኛ የተጠየቁና የመለሱበት በዚህ መጽሐፍ ውስጥ ደግሞ እግዚአብሔርን ማንም አይቶት አያውቅም፣ መቼም ቢሆን እግዚአብሔርን ያየው አንድ እንኳን የለም ይላል አይደለ? በዮሐንስ ወንጌል ምዕራፍ 1 ከቁጥር 18 ላይ ይህን ጥቅስ አምላክ ለብዙ ነቢያት ተገልጦ አልተናገራቸውም ወይ በሚል ተጠይቀው ነበርና በምን መንገድ ነው ለነቢያቱ የተገለጠላቸው? እግዚአብሔርን አይቶት የሚያውቅ የለም ካለ ዮሐንስ ለነቢያቱ በምን መንገድ ተገለጠላቸው የሚለውን ስነ መለኮታዊ ጥያቄ የመለሱበት ነው። ሌላኛው ደግሞ ማለት ነው ሌላኛው ስለ ሙታን መጸለይ ነው። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌላው መናፍቃን ከሚያነሱት ጥያቄዎች መካከል አንደኛው ደግሞ ለሙታን መጸለይ ያስፈልጋል ወይ? ሰው ከሞተ በኋላ ምንም አይነት ሕይወት የለውም ብሎ የሚያምን አለና ለሙታን መጸለይ ከምን አንግል ነው የሚታየው? በኃጢአት ሳለ የሞተ ክርስቲያን መንግስተ ሰማያት መግባት ይችላል ወይ? ከዛ በኋላ ደግሞ ሰዎች በኃጢአት ሞቶ ቢጸልዩለት የእግዚአብሔርን መንግስት ይወርሳል ወይ? ለሞተ ሰው መጸለይ ይገባል ወይ የሚለውን ጥያቄ ማብራሪያ የሰጡበት ነው ማለት ነው። ሌላው በዚህ መጽሐፍ ውስጥ የኢየሱስ ክርስቶስን አምላክነት በተመለከተ ደግሞ ማብራሪያ ሰጥተውበታል። እንዲሁም ደግሞ በጣም ያስገረመኝ ስለ ፕላኔቶችም ተጠይቀው ፕላኔቶች በፕላኔቶች ውስጥ ህይወት አለ ወይ የሚል ጥያቄ ተጠይቀው ማብራሪያ ሰጥተዋል። ከዛ በተዘለለ ደግሞ መንፈስ ቅዱስን በተመለከተ ለተነሱ ጥያቄዎች በዚህ መጽሐፍ ውስጥ ለማብራሪያ አቡነ ሽኖዳ ሳልሳዊ ሰጥተውበታል ማለት ነው፣ እግዚአብሔር መንፈስ ቅዱስን በተመለከተ። ከዛ በኋላ የቅድስት ቤተክርስቲያንን ሚስጥራተ ቤተክርስቲያንን በተመለከተ በዚህ መጽሐፍ ውስጥ የተጠየቁትን ጥያቄ አብራርተዋል ማለት ነው። ይህ መጽሐፍ በአጠቃላይ ዶግማቲክ ወይም ደግሞ ስነ መለኮታዊ የሆኑ ጥያቄዎችን በሰፊው የሚመልስልን የመጽሐፍ ስለሆነ እንዲሁም ደግሞ የህይወት መግቢያ የተባለችው ድንግል ማርያም ማናት የሚለውን በደንብ በዚህ መጽሐፍ ላይ መልሶ ስለ ድንግል ማርያም ተነስቶላቸው ሰፊ ማብራሪያ ሰጥቶበታል በዚህ መጽሐፍ ውስጥ ማለት ነው። ቅድስት ድንግል ማርያም ለምን እናከብራታለን? ለምን ትከበራለች ቅድስት ድንግል ማርያም? እንዲሁም ደግሞ ሴቶች ወደ ቅድስተ ቅዱሳን እንዳይገቡ የተከለከሉት በምን ምክንያት ነው? ለምሳሌ ሴት በቤተክርስቲያናችን አትቀድስም፣ ወደ ውስጥ ገብታ መቀደስ ማገልገል አትችልም፣ ከመቅደሱ ገብታ መቀደስ ወይም ማገልገል አትችልምና እሱን ለምን ሆነ የሚል ጥያቄም ተነስቶላቸው ሰፊ ማብራሪያ ሰጥተውበታል ማለት ነው። ስለዚህ በዚህ ሳምንት እቺን መጽሐፍ በገብርኄር ማለት ነው አቡነ ሽኖዳ ሳልሳዊ መልስ አላቸው ወይም ደግሞ አቡነ ሽኖዳ መልስ አላቸው በሚለው መጽሐፍ ውስጥ ዶግማቲክ የሆኑ ጉዳዮችን እንዲሁም ደግሞ ስነ መለኮታዊ የሆኑ ጥያቄዎችን በሰፊው ማብራሪያ እየሰጡበት ነው ማለት ነው። ስለዚህ ስለ እቺን መጽሐፍ በዚህ ሳምንት አንብበን በሚቀጥለው ሳምንት ደግሞ ሌላ መጽሐፍን እንዳስሳለን ማለት ነው። ከዚህ መካከል ግን አንድ ለሁላችንም የሚጠቅም ነገር ላንሳና ጉዳዩን በአጭር መንገድ አብራርተናት እናንተ ደግሞ የበለጠ ሌላውን ክፍል ታነቡታላችሁ ማለት ነው። እዚህ መጽሐፍ ላይ አንድ የተነሳ ጥያቄ ነበረ ለአቡነ ሽኖዳና ቡራኬን ከሰው ማግኘት ይቻላል ወይ ተብለው ተጠይቀው ነበርና በረከት ከእግዚአብሔር ከሆነ ከሰው ሊወሰድ ይችላልን? ሰው ሌላውን መባረክ ይችላልን? የሚልም ጥያቄ ተጠይቀው መልስ ሰጥተውበታል። ከዛ በዘለለ ደግሞ ዲያብሎስ ይድናል ወይ ወይንም ደግሞ ዲያብሎስ ድህነት ያገኛል ወይ ተብሎ ተጠይቀው የመለሱበት ሁኔታ አለና ከዚህ መካከል ያገኘሁት ዲያብሎስ ድህነት ያገኛል ወይ ተብሎ ተጠይቀው በዮሐንስ ራእይ ላይ የተጠቀሰውን ጠቅሰው እንዲሁም ደግሞ በቤተክርስቲያናችን ሊቁ አርጌንስ የተባለ ሰው ያነሳውን ጠይቀዋቸዋል። አርጌንስ በቤተክርስቲያናችን ውስጥ ሊቅ የነበረ ነገር ግን በኋላ ደግሞ በመንፍቅና ህይወት ከቤተክርስቲያናችን የተለየ ነው አርጌንስ ማለት ነው እና ሊቅ ነበረ። አንዳንድ መጽሐፍት በቤተክርስቲያናችን አንድ ሊቅ እንደተባለ ሊቁ እንዳለው ተብሎ ይጠቀሳል። ከነዚህ መካከል አንደኛው አርጌንስ ነውና አርጌንስ የጠቀሳቸው ቃላቶች አሉ ብዙ ጊዜ ስነ መለኮታዊ የሆኑ ነገሮችንና ዲያብሎስ ይድናል ወይ ተብሎ አርጌንስም ከዚህ ጋር ተያይዞ ከቤተክርስቲያን የተለየበት አንደኛው መንገድ ይሄ ነው፣ ዲያብሎስ ይድናል የሚል እምነትም እንደነበረውና ጤናማ የሆነ አስተሳሰብ ያለው ሰው ዲያብሎስ ይድናል ብሎ አያምንም ይሉ ነበር። ምክንያቱም በዮሐንስ ራእይ ላይ በጥልቁ እንደሚጣል የእግዚአብሔር ቃል ተናግሯል። የእግዚአብሔር ቃል ደግሞ አይታበይም ብሎ መልስ ሰጥተውበታልና በአጠቃላይ በዚህ መጽሐፍ ውስጥ አቡነ ሽኖዳ መልስ አላቸው በሚለው
ስነ መለኮታዊ እንዲሁም ደግሞ ዶግማቲክ የሆኑ ጉዳዮችን በደንብ የምትዳስሱበትና ለብዙዎቻችን ጥያቄ የሆኑ ነገሮችን ደግሞ መልስ የምናገኝበት መጽሐፍ ነው። ብዙ ጊዜ አሁን የነገርኳችሁን ያነሳሁት ጥያቄ መፍጠር ነው እናንተ ላይ። መጽሐፉን ገዝታችሁ ስታነቡት ደግሞ ጥያቄ የሆኑባችሁ እንዲሁም ደግሞ ከዚህ በፊት በህሊናችሁ ሲመላለሱ የነበሩ ጉዳዮችን ብዙ ጉዳዮችን በዚህ መጽሐፍ መልስ የምታገኙበት ይሆናል ማለት ነው። ስለዚህ ሁልጊዜም ቢሆን ህሊና ጥያቄ ይጠይቃል። ለህሊናችን እረፍት መልስ ለመስጠት ደግሞ ማንበብ ያስፈልጋልና በዚህ ሳምንት በገብርኄር ይሄንን መጽሐፍ አንብበን እንገናኛለን። በሚቀጥለው ጊዜ ደግሞ ሌላ መጽሐፍ እንደስሳለን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ይህ ቪዲዮ ደግሞ ለብዙዎች እንዲደርስ ላይክ አድርጉት። ይቆየን።